ባሼለቬቼኔ መክራላቫ ዲያሎቮሲ ሃሌሉያ። የእግዚአብሔር ቃል በሕይወት ያኖራል። የእግዚአብሔር ቃል ያለቀውን ያበቃው ነገር እንደገና ይጀምራል። የእግዚአብሔር ቃል ተራራውን ያነዳል። የእግዚአብሔር ቃል አንተን አንቺን ያሻግራል። ቃሉን ሰምቶ የወጣ ትውልድ አልፎ ይሄዳል። ቃሉን የወጣ ትውልድ ቃሉን ብቻ በጆሮአችን ሰምቶ በሕይወታችን ላይ ቃሉን የምጠብቅ ትውልድ ኢየሱስ ክርስቶስ ጌታ ነው። ዛሬ መሻገር ይሆናል። ዛሬ በጌታ በኢየሱስም እንደ ዳዊት እግዚአብሔር በሰፊው ስፍራ አወጣኝ ያልክ በሰፊው ስፍራ ላይ በኢየሱስም ታገኛለህ። ቃልህን ብቻ ስማ። የእግዚአብሔር ቃል በዚህ ቦታ ላይ እንዲህ ብሎ ይናገራል። መዝሙረኛው ዳዊት ምዕራፍ 30 ከቁጥር 31 ከቁጥር 21 ላይ የእግዚአብሔር ቃል እንዲህ ይላል። በጌታ ስም አነባለሁ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን ይላል። በተከበበ ከተማ ከቁጥር 1 አንስታችሁ አንብቡ። በጣም የሚገርም የእግዚአብሔር ቃል አለ እና ዳዊት ብዙ ነገር ነው እሱን የከበበው። ብዙ ግብታ ነበረ። ብዙ የጠላት ዛቻ ነበረ። ብዙ ነገር እያለ ዳዊት በእግዚአብሔር ታመነ። ዳዊት በጌታ ስለታመነ እንዳለ በተከበበ ከተማ ላይ ጃሎን ታኪያላ ቦሴምባ በተከበበ ከተማ ላይ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይባረካል። ዛሬ አመስግኑ፣ እግዚአብሔርን አመስግኑ። ከምስጋና የተነሳ ያርኮ ይወርቃል። ከምስጋና የተነሳ ነገሮች ይከፈታል። ከምስጋና የተነሳ ያለቀው የቆመ ነገር እንደገና ይጀምራል። ማላዲያና ማስያ ዳዊት በዚህ ቦታ ላይ በተከበበ ከተማ ላይ ዋል የስ ዶደት ዳ ከተማን መለሊያ ማሮታ ተና ጂና ማንታ ኩላ ባስኮና በእውነት ነው ዶደት ዳ ከተማን አለ። ስለዚህ በተከበበ ከተማ ላይ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይባረክ። ማጃና ስለዚህ ወገኖች አመስግኑ፣ ዝም ብላችሁ አመስግኑ። ዳዊት ከአንድ ቁጥር እስከ 20 ድረስ ብዙ ምዕራፍ ነው ያለፈው፣ ግን ከዛ ሁሉ እስከ 20 ድረስ አልፎ በ21ኛው ቁጥር ላይ ምን አለ? በተከበበ ከተማ ላይ አለ። ዛሬ በተከበበው ከጠላት መንደር አንተ ትወጣለህ፣ አንቺ ትወጪያለሽ። እግዚአብሔር አምላክ ካንተ ጋር ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኛ ጋር ነው። በተከበበ ከተማ ላይ አንተን ወደ ታች እንደዚህ የሚኮረኮመው ከተማ ላይ አትኖርም፣ ትወጣለህ። በተከበበ ከተማ ላይ እግዚአብሔር አንተን አሳምሮ ያኖራል። እግዚአብሔር አንተን ወደ ሰፊው ስፍራ ያወጣል፣ እግሮችን ያቆማል። ማላ ቦስ ከንዳ አልቶኒ መጃኒያ ስለዚህ ዳዊት ምገርም ቃል ነው በላይ በኩል ያለው በእውነት ከቁጥር 1 አቤቱ አንተን ታምኜ ብሎ ይቀጥላል። ስለዚህ እግዚአብሔርን ታምኑ። በጌታ የታመነ ትውልድ ምን ይሆናል? ያላባላባላባ እውነት ነው። በዚህ ቦታ ላይ የእግዚአብሔር ቃል ሲናገር በጣም የሚገርም ቃል አለ። ወደ አንተ ወደዛኛው ክፍል ወይም ወደዛኛው ቦታ እንዳትሻገር ብሎ በፊት መጋረጃውን የሚያደርግ ሰይጣን አለ። በሰው ጀርባ ሆኖ በስራ ቦታ፣ በመንደር፣ በሰፈር፣ በምትኖርበት ቦታ በየትኛው ክፍል ላይ አንተን የሚቀኑ እያለ እግዚአብሔር አምላክ ካንተ ጋር ስላለ በተከበበ ከተማ ላይ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይባረክ እያልክ ታልፋለህ። ስለዚህ እግዚአብሔር ቃል በዚህ ቦታ ላይ ሲናገር በጣም የሚገርመው የዳዊት ሕይወት ሌላ ቦታ ላይ ስናይ ይልቅና ዳዊት የወለደው ልጁ እሱን በጦር እያባረ ነበር፣ እሱን እየገፋ ነበር። ብዙ ነገር ነው እና ጊዜ ስለሌለ እና ስለዚህ ከዛ ሁሉ አልፎ መጥቶ ምን አለ? በተከበበው ከተማ ላይ አለ። ስለዚህ የጌታ ልጆች አንድ ነገር እላለሁ፣ በጌታ በኢየሱስም ተቀበሉ። በእውነት ነው፣ ኢመኑ፣ ታልፋላችሁ። ከእግዚአብሔር ጋር ውጡ፣ ትወርሳላችሁ። የስ ስለዚህ እንደ ዳዊት በተከበበ ከተማ ላይ እያላችሁ እግዚአብሔርን አመስግኑ።
ከምስጋናው የተነሳ ሰዎች ጠላት ሁኔታው አንተን በዛ በቦታ ብሎ ይፈልጋል። አንተ ግን አልፈሃል። አንተ ግን አልፈሃል። ፑላታና ወደዛኛው አንተ ተሻግረሃል። ስለዚህ የእግዚአብሔር ሰዎች ላንተ መሻገር ይሆናል፣ ላንተ መሰለቅ ይሆናል፣ ላንተ መውረስ ይሆናል። አማንታ ኮላ ቫሎ ሲካንዳ ብሮታ ላባጃና ማጋያ ሞቶቶኮስታንዲያ በጌታ በኢየሱስ ክርስቶስም በሐዘን በመከራ በችግር በስቃይ በበሽታ ላላችሁ ዛሬ በኢየሱስም ቃል አለ። በጌታ በኢየሱስም እንደ ዳዊት ትሻገራላችሁ። እንደ ዳዊት አልፋችሁ በተከበበ ከተማ ላይ የሚያስደንቅ ምሕረቱን በነገለጠ እግዚአብሔር ይመስገን እያላችሁ በምስጋና ትፈነድቃላችሁ። እግዚአብሔር ለምስጋና ያበቃችኋል። የምስጋና ዕለት እግዚአብሔር ያመጣችኋል። እንደ ዳዊት በብዙ ምዕራፍ አልፋችሁ እስከ ዛሬ መጣችሁ። አሁንም ታልፋላችሁ። አሁንም የእግዚአብሔር ቃል ስሙ። ታልፋላችሁ፣ ትሻገራላችሁ። እግዚአብሔር ያለው ቦታውን ትወርሳላችሁ። ማንኛው ከለ አንተን አያግድም። ማንኛው ከለ አንቺን አያግድም። ማላዲያኖስያ ማንኛው ስራ ቦታ ማንኛው ሁኔታ ኢየሱስ ስላለ በእውነት ነው። ማንኛው ነገር አንተን ካት አያረግም። አንተ አልፌ ትሄዳለህ። እንደ ተፈታ ምዳቆ ታመልካለህ በእግዚአብሔር ፊት። እግዚአብሔር ፈቶኛል፣ እግዚአብሔር እኔን ባርኮኛል፣ እግዚአብሔር እኔን እርድቶኛል እያልክ በተከበበ ከተማ ላይ የሚያስደንቀኝ ምሕረቱን በእኔ የተገለጠ እግዚአብሔር ይባረክ እያልክ ታመሰግናለህ። በጌታ በኢየሱስም የምስጋና ቀን ይሁንላችሁ። በጌታ በኢየሱስም በምስጋና ቀን ሰዓት ደቂቃ ይሁንላችሁ። በኢየሱስ ክርስቶስም ሰላም ሻሎም። እግዚአብሔር